እድሉን ለሱ እንስጠውና እንዲወጣ እናርገው። ከኢትዮጵያ ሌሊት ስለሆነ አሁን ይገባል ብዬ አላሰብኩም ነበረ። እሺ ቀጥል። እሺ አዜብና እንዴት ነህ? እንኳን ደህና መጣ። ሳትተኛ ማለት ነው እስካሁን? ክሊር አይደለም፣ ትንሽ ድምጽህን ከፍ አድርገው እስቲ። አሁን ይሰማል? አዎ አሁን በደንብ ጥርት ብሎ ነው የሚሰማው። በጣም ጥሩ። እሺ እንዴት ናችሁ? ደህና ናችሁ? ዛሬ ምስክርነት ልሰጥ ነው የመጣሁት። ከ6 ወር በፊት IBS የሚባል ኢሪቴብል ቦወል ሲንድሮም የሚባል ችግር ነበርና እሱን ከአዜብና ጋር አስተዋወቀችኝ። አንድ እዛ ሀገር ያለች አክስቴና ምን አለን፣ በቃ ያ ችግሩ የነበረው IBS ህመም በቃ ዝም ብሎ ያስቀምጣቸዋል ምንም ከቁጥጥራቸው ውጪ ነው እና ሆድ ህመም ነው። አንጀት ምንም መድኃኒት የለውም። የትኛውም ቦታ ላይ ብትሄዱ በተለይ እዚህም ሀገር እኔ ሞክሬያለሁኝ፣ እዛም ሀገር እንደዛ ነው ያለኝ ብዙ ሰው። ኢንተርኔት ላይም በቃ በደንብ ቁጭ ማንበብ ጀመርኩ ምናምን። የታወቀ ነገር ነው። ምን እንደሆነ ምክንያቱ ስለማይታወቅ መፍትሄ ማግኘት አልተቻለም በዘመናዊ ሕክምና ማለት ነው፣ በቴራፒውቲክስ። አሁን ታዲያ ይሄኛውን የኬቶጄኒክ ዳይቱን ጀመርኩኝ የዛሬ 6 ወር ይሆናል። መጀመሪያ ላይ በጣም ከባድ ነበረ። ማለት ባዴ ወደ ስጋ ሲገባ አንደኛ ህመም ነበረው። ህመም ማለት በቃ ቦዲ ሬዚስት እያደረገው ነበረ። ከዛ ደግሞ በጣም ከሳሁ በጣም። ከዛ ድካም ደግሞ ከምንም በላይ ከምላችሁ መንቀሳቀስ አልችልም። ደግሞ እኔ ተማሪ ነኝና ገና በቃ መንቀሳቀስ መቻል አለብኝ እና ከባድ ነበር የዛ ጊዜ። ግን እኔ እንደውም ቀር ሲለኝም ወይም ደግሞ በቃ ይሄ ነገር በቃ ተስፋ ስቆርጥ አዜብም ነገር እየደወልኩላት ምናምን እየነገርኳት ጊዜው አለፈ ማለት ነው። እና አሁን በጣም የምላችሁ በጣም ተሽሎኛል። ምንድነው ያኛው መጀመሪያ ላይ የነበሩት ችግሮች እንዳለ ለምሳሌ በየቀኑ የሚያስቀምጥ ምናምን የነበረው ነገር ቀረ። ህመም ነበረው፣ ቁርጠት፣ እሱ ራሱ ቀረ። በቃ እውነት እግዚአብሔር ይመስገን። በቃ ብዙ ነገር ሌሎችም። አሁን ደግሞ የሚደብረው ምን መሰላችሁ? የIBS ሆዳችሁ ሲታመም እንቅልፍ ይነሳችኋል። እንቅልፍ ከነሳችሁ ሆዳችሁ ይታመማል እና የተያያዘ ነገር አለው ከእረፍት ጋር ከጭንቀት ጋር እና እሱን ልል ነው። እስቲ የምጠይቁኝ ነገር ካለ ደግሞ ለመመለስ ዝግጁ ነኝ። የኔ ጌታ በጣም ብታዩት ያለፈበትን ነገር በጣም የሚያሳዝነኝ ወንድም ነው። ሂስቱ ያንግ ያለፋችሁ በቃ በእንባ ነው ከሱ ጋር ያለፍኩት። እኔ በጣም አለቅስ ነበረ። በጣም እሱን አናገሬው ስጨርስ በጣም ነበር ማለቅሰው። ማለት ሂስቱ ያንግ ገና ተማሪ ነው ምናምን እና ያልፍበት የነበረውን ጊዜ በቃ ልነግራችሁ አልችልም። the hardest time ከሱ ጋር ያሳለፍኩት በጣም the hardest time እና እሱን ደውዬ እሱ የሚለኝ ነገር ነበር ቀኔን ደስ ብሎኝ የምውለው። የሆነ በቃ ዛሬ ደህና ነኝ ካለኝ በቃ he's just making my day። አንዳንዴ በጣም ወርዶ ደግሞ መክሳቱን አይፈልግም እና ዳይቱ ደግሞ እንደምታውቁት ሰውነቱን ሉዝ እንዲያደርግ ያደርገዋል። እንዴት አድርጌ ማችል አድርገው ከምግቡ መውጣት አይችልም እና አንዳንድ ጊዜ የሚደረገው ፋይት በጣም ነው ብታዩ ልነግራችሁ አልችልም። እና ጠንካራ ልጅ ነው። he's still making ገና like 100% ነፃ ነው የሚባል ደረጃ ላይ አይደለም፣ እየሰራ ነው። እንደነገራችሁ ችግሩ እንደምታስቡት ቀላል አይደለም። በቃ መድኃኒት የሌለው ነገር ላይ ነው ስትራግል እያደረግን ያለ ነው። ግን በጣም ጥሩ ፕሮግረስ ላይ ነው ያለው። እናቱ ስትናገር ሰው ባዝሩም እንደዚህ እያየ እግዚአብሔርን ያመሰግናል አለችኝ። በቃ እያየው እግዚአብሔርን ተንበርክኬ ያመሰገንኩበት ብላ አሳቀችኝ። ግን ደግሞ አንደርስታንድ አረኳት። በጣም ጥሩ ውጤት ያመጣ ያለ ልጅ ነው። እንግዲህ ሌሊቱን ቁጭ ብሎ ነው የጠበቀኝ ይችል ነገር ለመናገር። ለኛ ይተኛ። እኔ ጥያቄ ካላችሁ መልሳለሁ። አንለስ በጣም አለን ጥያቄ ካላላችሁ ተውት፣ ይተኛ እላለሁ። እኔ በጣም ነው ማመሰግነው። እሺ ደውልልሃለሁ። ሌላ አንተ የምትለው ነገር ከሌለ በርቱ። ሁላችሁም
ኮሚትድ ሆኖ ምንም ወደ ኋላ አትበሉ በቃ። ቴንኪዩ በጣም ነው የማመሰግነው። እኔ ወጣቶችን ያው መጠናቸውን ታውቃላችሁ፣ ብዙ ንግግር አይችሉም። ላይክ እኔ ትዝ ይልሃል በቃ እየለመንኩት ሁሉ ነው የሚያደርገው ማለት ነው አይደል? ራሱ ፔሸንቱ ነው አይደል ወደዚህ የሚለምናችሁ። እለምነው ነበር ሂዝ ያንግ ዛስዋይ በቃ ስትራግል ኖ ዩ ክን ዱ ዲስ። እዚህ ጋር ካቆም በቃ ምንድን ነበር የምንባባለው? እስኪ ታስታውሳለህ? ሰልችቶ እኔ ልክ ወይ በጣም አንዳንዴ ደግሞ ምን መሰላችሁ ይሄ ተስፋ መቁረጥ ስሜት ይደብራል እና ልክ ሲደብራችሁ ሁሉም ነገር ነው የሚያስጣላችሁ። በቃ ይሄ ነገር አይድንም። በቃ በጣም ብስጭት ለምን መሰለሽ የሆነ ጊዜ እንሞክርና ወደ ኋላ ሲያደርገን በቃ የዛን ጊዜ ልክ ከዛ ዜብ ጋር ስደውልላት እሷ ተረጋግታለች። በቃ ይሄ የሚያጋጥም ነገር ኖርማል ነው ሁሉም ሲያጋጥመዋል ብላ ታረጋጋኛለች። ሞራሌን ይገነባና ደግሞ መለሳለኝ እንጂ ለብቻ ቢሆን ኖሮ ከባድ ይሆን ነበር። ያንተ ጆርኒ ላይ በጣም ጥሩ ስራ ተሰርቷል ብዬ አስባለሁ። አም ሶ ፕራውድ ኦፍ ዩ። እናወራለን። እሱ በቃ ሄዶ ይተኛል። እሺ እዚህም አገር ያላችሁ ይሄ ችግር እዚህም አሜሪካ መፍትሄ የለውም ታውቃላችሁ። አልፎ ተርፎ ኢቨን ባዝሩም መቀመጥ ራሱ በጎን ኮለን አንዳንዴ ኮለን ጀነራል እንዳለ ሪሙቭ ይደረጋል ታውቃላችሁ። ኮለኑን ያወጡታል። ኮለኑን ካወጡ በኋላ ባግ ይደረግልናል። በጎን ላይ ባግ ተደርጎ ባዝሩም በጎን ነው። እዛ ድረስ ነው። በጣም አስቀያሚ በሽታ ነው። ሶ እንደዚህ አይነት ነገር ነው ልጁ ሶልቭ ያደረገው። ቀላል እንዳይመስላችሁ እዚህ ጋር ስናወራ የትም ሀገር መድኃኒት የለውም። እንዲያውም እዚህ ኢሚዩን ሲስተምን ስፕረስ የማድረግ ስራ ይሰራል አሜሪካ። ኢትዮጵያ ግን ምንም የለም ነው ያሉት። በቃ ለዚህ በሽታ መድኃኒት የለንም ነው ብለው የደመደሙት። እና ከተለያየ ከጀርመን ትምህርቱን ሁሉ ትቶ ወደ ኢትዮጵያ የገባ ልጅ ነው። በዛ ስራ ላይ ነው እንግዲህ ትልቅ ስራ ነው የተሰራው። አንደርስታንድ ታደርጋችሁ። ኦኬ እዚህ ቴንኪው ነት ተባረኪ። እየሰራሽ ያለሽው ነገር በጣም በቃ ከሚገባው በላይ ነው። ፈጣሪ በልጆችሽ ይክፈልሽ። ተባረኪ። ዘመንሽ ሙሉ ጤነኛ ሆነሽ ከነ ቤተሰብሽ ኖሪ። አሜን። ይሄ ራሱ በምን ሰዓት ራሱ እንደምትሰራው ይገርመኛል። በጣም በጣም ይሄ ክስተት የሆነ ነገር ነው እኮ እየተወራ ያለውና እናንተም በርቱ እንደዚህ በቃ ያ ጠንክሮ ከሰራ ሰው ይቻላል። ስለሚቻል ነው። እኔ ካልሰሩ ነው የሚያዳክመኝ። ሰው ዲስከሬጅ የሚያደርጉ ነገሮችም አሉ በዛ መሀል የምታልፋቸው። ግን ጠንክሮ የሰሩ ሰዎች ጋር መስራት አይከብድም። ባይዘው ብዙ ሪሰርች እንድትሰራ ሞር እንድትሰራ ያደርግሃል ጠንክሮ የሚሰሩ ሰዎች።